ቻናሌን ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እሱም በመንካት ወደ ቴሌግራም ቻናሉ በመግባት ሶፍት ኮፒውን ቀጥታ እያወረዳችሁ ዳውንሎድ እያደረጋችሁ ፕሪንት ማድረግ ትችላላችሁ ወይም በስልካችሁ ማየት ትችላላችሁ ማለት ነው። እሺ እንግዲህ በመጀመሪያ ጊዜ ምንድነው ማድረግ ያለብን? ኢንተርቪው ከመግባታችን በፊት የጸጉር አያያዛችን ሊስተካከል ይገባል። ምን ማለት ነው? እንግዲህ የጸጉር አያያዝ የተለያየ የጸጉር ስታይል ልንከተል እንችላለን በውጭ ያው እንደምናየው ማለት ነው። ወደ ባንክ ስትመጡ ግን ወጥ የሆነ ማለትም በተለይ ደግሞ ለወንዶች የተለያየ ስታይል መከተል እየተከተልን የነበርን ልጆች ልንኖር እንችላለን። ነገር ግን ባንኩ ምንድን ተብሎ ነው የሚታሰበው? ደንበኞች በሰራተኞች ላይ አመኔታ እንዲኖራቸው ማለትም የጸጉር ስታይላቸውና አለባበሳቸውም እንዲሁም ሌላ ስታይሎቻቸውን እያዩ ደንበኞች አመኔታ እንዳያጡ በሰራተኛው ላይ የባንኩ የራሱ የሆነ ድሬሲንግ ኮድ ስላለው ከዛ አንግል ስለሆነ የሚመዝነው ምን ጊዜም የባንኩን የድሬሲንግ ኮድ ባሟላ መልኩ ለብሳችሁና ተስተካክላችሁ ጸጉራችሁን ብትመጡ በጣም አሪፍ ነው፣ ይጠቅማል ብዬ ስላሰብኩ ነው። እንግዲህ ምንድነው ጸጉር ስታይል በተለይ ለወንዶች የባንኩ የንግድ ባንክ የድሬሲንግ ኮድ የሚለው ምንድነው? ለወንዶች ጸጉር ከ3 ኢንች በላይ ማደግ የለበትም ማለት ነው። ያ ማለት ምንድነው? ኦፍ ኮርስ ያው ኖርማል የምንለው አይነት ማለት ነው። በቃ ወደ ታች ዝቅ ብሎ የተቆረጠ ያልተንጨበረረ እና ንጽህናው በደንብ የተጠበቀ ጸጉር ሊኖራችሁ ይገባል ማለት ነው። ለሴቶች ደግሞ ጀስት በጣም ንጽህናውን በጠበቀ መልኩ ውብ የሆነ ጸጉር ይዛችሁ ነው ማለት ጀስት ከሰው ፊት ሲቀርቡ የሰው ልጅ ምንድነው አትራክት ማድረግ አለ ተውቦ መቅረብ አለበት ማለት ነው፣ ንጽህናውን በጠበቀ መልኩ። ስለዚህ ሴቶች ጸጉራችሁን በንጽህና ይዛችሁ መቅረብ ይኖርባችኋል፣ ጽዱ መሆን አለባችሁ ማለት ነው። ሁለተኛ አለባበስን በተመለከተ ነው። አለባበሳችን እንግዲህ ለወንድ የተለመደው አለባበስ አለ ካለ የተሟላ ካለ የተመረቅንበት ሙሉ ሱፋችንን በሸሚዝ በከረባት ገጭ አድርገን እንለብሳለን። ከዛ ጫማ ደግሞ ቆዳ ጫማ፣ የተለያዩ ጫማ ስታይሎችን በቆዳ የተዘጋጁ እንደሚስማማን ከልብሳችን ጋር እንደሚሄድ አድርገን ልንለብስ እንችላለን። ሱፍ ከሌለን ደግሞ የጨርቅ ሱሪ ልናሰራ እንችላለን ማለት ነው። ጨርቅ ሱሪ በሸሚዝ በከረባት አድርገን ልንለብስ እንችላለን። ከላይ ኮት ያን ያክል ብዙ አስገዳጅ ስለማይሆን ማለት ነው። ለሴቶች በተመለከተ ደግሞ ሸሚዝ በሚኒ ስከርት ወይም በአጭር ጉርድ በተለይ ደግሞ ከጉልበት ከፍ ያላለ ያልተጋለጠ ማለትም ምንድነው ግልጥልጥ ያላለ አለባበስ መደበኛ የሆነ ማለት ከጉልበት ከፍ ያላለ በደንብ ሰውነትን በደንብ የማያሳይ መሆን ይኖርበታል ማለት ነው። ሌላኛው ሶስተኛው ነጥብ ሰዓት ማክበር መቻል አለብን። ፐንክቹዋሊቲ በቃ ቢቻለን በህይወታችን ሁሉ ልንተገብረው የሚገባን ጉዳይ ነው። ፐንክቹዋሊቲ መስት ነው። በቃ ምንድነው ለምሳሌ 3 ሰዓት ከሆነ ኢንተርቪው ፕሮግራም የተያዘላችሁ 2 ሰዓት ተኩል ብትመጡ ምንም 30 ደቂቃ ቀድሞ መገኘት ለእናንተ ክሬዲት ነው እንጂ የሚያሰጣችሁ የሚጎዳችሁ ነገር የለም፣ 30 ደቂቃ ማለት ነው። ስለዚህ ለራሳችንም ለተቋማችንም ፐንክቹዋል መሆን ስላለብን በሰዓቱን ጠብቀን በሰዓታችን መገኘት አሪፍ ነው ብዬ አስባለሁ። አራተኛው በራስ መተማመን የኮንፊደንስ ነው። ምንድነው እዚህ ላይ ልላችሁ የምችለው ለምሳሌ ያው የተለመደ ነው፣ ሁላችንና አብዛኞቻችን ኢንተርቪው ስንጠራ ጀስት እንፈራለን እና ያው አዳዲስ ሰዎች ኢንተርቪው እንደሚያረጉን ጥያቄውን አቀው ይሆናል አላቀው ይሆን ከሚል ፍርሃት እንዲሁም ከሌሎች የተለያዩ አንግሎች ፍራስትሬት ልናረግ እንችላለን። ያ ግን አግባብነት የለውም። ምንድነው እዚህ ላይ ማወቅ ያለብን ሰዎቹ ጀስት ዳር ሁማን ቢንግ በቃ ማወቅ ያለብን ሰዎች ናቸው እንደኛ በመጀመሪያ። ሁለተኛ እንደ ፈጣሪ ፈቃድ ይሄን ኢንተርቪው ስንጨርስ ስናልፍ ለስራ ሲቀጥሩን እነዚህ ኢንተርቪው ያደረጉን ሰዎች የኛ የወደፊት የስራ ባልደረቦቻችን ናቸው ማለት ነው ዩሲ። ስለዚህ ጀስት ምንም ያስፈራ ነገር የለው፣ በተረጋጋ ኩል በሆነ ወይ የሚጠየቁትን ጥያቄ ብቻ መመለስ ነው። ስለዚህ የወደፊት ስታፎቻችን ናቸው ማለት ነው። ምንም ያስፈራ ነገር የለም።
በመቀጠል አምስተኛ ላይ እንደ ነጥብ ያስኩት ኢንተርቪው ልናደርግ ወደ ኢንተርቪው መስጫ ወይም ኢንተርቪው መደረጊያ አካባቢ ስንሄድ ተጠርተን ግቡ ስንባል በሩ የተዘጋ ከሆነ ሁልጊዜ በር ቆርቆሮ መግባት አግባብነት አለው፣ አሪፍ ነው፣ በቃ ይበረታታል። ምክንያቱም ጌሪን ከመባላችሁ በፊት ወይም ደግሞ ግቡ ስትባሉ ጀስት በሩ የተዘጋ ቆርቆራችሁ መግባት የተለመደ ተግባራችን ቢሆን አሪፍ ነው፣ ቆርቆሮ መግባት ማለት ነው። ስድስተኛ ግቡ ተብለን ከገባን በኋላ ተቀመጡ እስከምንባል ድረስ ቀድመን መቀመጥ የለብንም ማለት ነው። ተቀመጡ እስካልተባልን ድረስ መቀመጥ አግባብነት የለውም ማለት ነው። ጀስት ሃፍ ሲት ዳውን ስንባል ተቀመጡ የሚለውን ትእዛዝ ከመጣልን ወይም ደግሞ ተቀመጡ ስንባል ማመስገን መቻል አለብን። ቴንኪዩ የሚል ምላሽ መስጠት አለብን። ተቀመጡ፣ እባክህን ተቀመጥ፣ እባክሽን ተቀመጥ ስንባል አመሰግናለሁ ማለት መቻል አለብን። በመቀጠል ይሄን ካረጉ በኋላ ተቀመጡ ካሏችሁ በኋላ እንኳን ደህና መጣህ፣ እንኳን ደህና መጣሽ የሚል ንግግር ሊያደርጉላችሁ ይችላል። በዚህን ሰዓት ምንድነው ዩ ዌልካም ዌል ስቴይ ብለህ አመልስ ወይም አመልሽም ማለት ነው። ምንድነው እንኳን ደህና መጣህ ሲባል የተሻለ አመላለስ የሚሆነው አመሰግናለሁ፣ ቴንኪዩ ብለን ብንመልስ በጣም የተሻለና አሪፍ ነው ብዬ አስባለሁ። ሌላኛው ኢንተርቪውን የሚጀምሩት እንግዲህ ብዙ ጊዜ የተለመደው ቴል አስ አባውት ዩርሰልፍ ብለው ነው። ባንካችን አብዛኛውን ጊዜ ከሚጠየቁ ኢንተርቪው ኩዌሽኖች ይችኛዋ የመጀመሪያዋ ሰልፍ ኢንትሮዳክተሪ የምትባለዋ ፓርት ፕሮፋይላችሁን የያዘችው ይቺ ጥያቄ አትቀርም ማለት ነው። ቴል አስ አባውት ዩርሰልፍ፣ ስለ ራስሽ ንገረኝ ተብሎ የሚጠየቀው ጥያቄ አይቀርም። ይሄ አብዛኛውን ጊዜ ከሲቪያችሁ ጋር የተመሳሰለ ቢሆን ቤስት ነው። ለምን አንዳንድ ጊዜ ሲቪያችሁን ፕሪንት አድርገው ሊይዙት ይችላሉ። ሙሉ ስማችሁን ትናገራላችሁ። በእንግሊዝኛ ነው ያው ኢንተርቪው የሚሆነው። ሙሉ ስማችሁን፣ እድሜያችሁን ደግሞ ያው ከጀስት ከ30 አመትና እዛ በታች መሆን አለበት። ያው እንደ ባንኩ መጀመሪያ መስፈርቱም ሲያወጣው በዛ መሰረት ስለሆነ የምትኖሩበትን አድራሻ እና የተመረቃችሁበትን የፊልድ እና የተመረቃችሁበትን ዩኒቨርሲቲ ኦር ኮሌጅ እንዲሁም የተመረቃችሁበትን ትምህርት የጨረሳችሁበትን ወይም የተመረቃችሁበትን ዓመተ ምህረት ትገልጻላችሁ። አራቱ በቂ ነው ማለት ነው። ቴል አስ አባውት ዩርሰልፍ ሲባል ስለ ራስህ ንገረኝ ስትባሉ እነዚህ አራት ኮር ፖይንቶች በቂ ናቸው ማለት ነው። በመቀጠል ሌሎቹ ጥያቄዎች እንግዲህ የሚጠየቁት ኮምፒተንሲ ቤዝድ ኩዌሽን ናቸው። ሌሎቹ ጥያቄዎች የምትጠየቁ ማለት ነው። ያ ምንድነው ከባለፈው እንግዲህ ስታር ቴክኒክ ኦር ስታር ኢንተርቪው ሜተድ የሚባሉት it is a behavioral interview technique and it is popular interview technique employers use to assess job candidates based on their past behavior ነው። እንግዲህ ምን ለማለት ፈልጌ ነው፣ ጥያቄዎቹን ኢንተርቪው የምትደረጉት በእነዚህ በአራቱ ፖይንቶች ኮር ፖይንቶች ነው ማለት ነው። ስታር በሚሉት ስታር ምንድነው? አብሪቬሽን ነው። የመጀመሪያው ኤስ ሲቹዌሽን ነው፣ ቲ ታስክ፣ ኤ አክሽን፣ አር ሪዛልት ነው ማለት ነው። ስለዚህ ሲቹዌሽን ማለት ምንድነው ነው? ሲቹዌሽን ማለት ገጠመኝ ልትሉት ትችላላችሁ፣ ሁኔታ ልትሉት ትችላላችሁ፣ ኦር ዝርዝር ጉዳይ፣ የገጠማችሁን ሁኔታ ዝርዝር ጉዳይ እንዲሁም ገጠመኝ የምታብራሩበት ነው። ስታብራሩ ምንድነው ሲቹዌሽኑ ምንድነው፣ ታስኩስ ምንድነው፣ አክሽን ምንድነው፣
ሪዛልት ምንድነው እያሉ ለአራቱም ነጥብ ይሰጣሉ ማለት ነው። እዚህ እንግዲህ በጣም በቃ ነጥብ መያዝ ያለባቸው እዚህ ላይ ነው። ሲቹዌሽኑን ከምትተርኩት ገጠመኝ ሲቹዌሽኑ ምንድነው እያለው ቲክ ያደርጋሉ። ከአራት ነው የሚይዟት አንዷን ጥያቄ። ሲቹዌሽን አንድ ትይዛለች፣ ታስክ አንድ፣ አክሽን አንድ፣ ሪዛልት አንድ። ስለዚህ ከአራቱ አራቱንም ነጥብ ካስገኛችሁ አራት ይሆናል። ለአንዷ ጥያቄ 4 ማርክ ይኖራታል ማለት ነው። ስለዚህ ሲቹዌሽን ምንድነው? ሲቹዌሽን ማለት ሴት ዘ ስኬን ኤንድ ጊቭ አ ነሰሰሪ ዲቴል ኦፍ ዩር ኤግዛምፕል ማለት ነው። ምንድነው? ዲቴል የሆነ ዝርዝር ጉዳይ የገጠማችሁትን ሁኔታ ገጠመኝ በዝርዝር ማብራራት ነው። ታስክ ማለት ደግሞ what is your responsibility during that time ነው ወይም ደግሞ that situation ነው። አክሽን ማለት ደግሞ what did you do ምን አደረጋችሁ፣ how you do እንዴት አደረጋችሁት፣ what tools you use ያን ችግር ለመቅረፍ ምንድን ዘዴዎችን ተጠቀማችሁ የሚሉትን የሚይዘው አክሽን ነው። በመጨረሻ ሪዛልት ማለት ዘ አውትካም ነው። የናንተ የፈጸማችሁት ወይ የሰራችሁት አክሽን ያመጣው አውትካም ምንድነው ነው። what outcomes your action achieved ነው። የናንተ አክሽን ያመጣላችሁ አውትካም ነው ማለት ነው። ከዚህ በመነሳት ለእያንዳንዱ ጥያቄ በእነዚህ መሰረት ሜጀር ያደርጓችኋል፣ ይለኳችኋል ውጤታችሁን። እንግዲህ ሲቹዌሽኑ ምንድነው ይመዘግባሉ፣ ታስኩ ምንድነው፣ አክሽኑ ከታሪካችሁ ከምትነግሩት ታሪክ ላይ ሲቹዌሽኑ ምንድነው፣ ታስኩ ምንድነው፣ አክሽኑ ምንድነው፣ ሪዛልቱ ምንድነው እያሉ ሲቹዌሽኑን በትክክል ከነገራችኋቸው 1 ከ4፣ ታስኩን በትክክል ከነገራችኋቸው 1 ከ4፣ አክሽኑን በትክክል ከነገራችኋቸው 1 ከ4፣ ሪዛልቱን በትክክል ከነገራችኋቸው 1 ከ4፣ መጨረሻ 4 አድርገው ሙሉ ውጤት ታገኛላችሁ ማለት ነው። ሁልጊዜም ማለት በሚቻል ደረጃ ንግድ ባንክ ላይ በዚህ መሰረት ነው ሜጀር የሚደረገው ኢንተርቪው ሁልጊዜ ማለት ነው። ለሞር ዲቴል እንደሆነላችሁ ስታር የሚሉት እንግዲህ እነዚህን የያዘ ነው። እንደነገርኳችሁ አብሪቬሽን ነው። ኤስ ሲቹዌሽን፣ ቲ ታስክ፣ ኤ አክሽን፣ አር ሪዛልት ነው። ስለዚህ ሲቹዌሽን ሴት ኦፍ ስኪንስ ነው። ታስኩ ዘ ፐርፐዝ ነው። አክሽን what you do or what did you do ነው። explain what did you do አክሽን ነው። ሪዛልት የሚባለው ደግሞ ሼር ዘ አውትካም ነው። አውትካም የአክሽናችሁ አውትካም ምንድነው ያስገኘላችሁ የሚለውን የምናይበት ሪዛልት የመጨረሻው ነው ማለት ነው። እሺ አሁን ወደ ጥያቄዎቹ በቀጥታ እንሄዳለን ማለት ነው። እንግዲህ ይቅርታ የመጀመሪያው ጥያቄ የሚሆነው tell us about a situation in which it was very challenging for you to initiate a new friendship with someone. What made it difficult and what did you do? የሚል ጥያቄ ነው። ምንድነው ከአንድ ሰው ጋር አዲስ ግንኙነት ለመጀመር ለርሶ በጣም ፈታኝ የሆነበት ሁኔታ ይንገሩን። አስቸጋሪ ያደረገውስ ምንድነው? ምንስ አደረጉ? የሚል ጥያቄ ነው። እንደነገርኳችሁ እንግዲህ ይችን ጥያቄ ከስንት ነው ሜጀር የሚያደርጓት ማለት ነው? ከ4 ነው ማለት ነው። ይህን ሲቹዌሽን በዚህ ዙሪያ የተፈጠረውን ሲቹዌሽን ከእናንተ ገጠመኝ ስነግሯቸው what is the situation, what is the task, what is the action and what is the result ብለው ሜጀር ያደርጓቸዋል ከ4ቱ ማለት ነው። ስለዚህ ከአንድ ሰው ጋር አዲስ ግንኙነት ለመጀመር ለርሶ በጣም ፈታኝ የሆነበት ሁኔታ ይንገሩን። እንግዲህ ገጠመኛችሁን ነው ማለት ነው። ሲቹዌሽን ነው የምትፈጥሩት እዚህ። አስቸጋሪ ያደረገውስ ምንድነው? እናስ ምን አደረጉ የሚል ነው ማለት ነው። ስለዚህ እኔ አንድ ታሪክ እነግራችኋለሁ። ሲቹዌሽኑ ጀስት የራሴ አርጌ ነው የምነግራችሁ፣ ግን የኔ አይደለም የጓደኛዬ ነው። ጀስት ለዚህ ምላሽ ይሆናል ብዬ ስላሰብኩት
እናንተም የፈለጋችሁትን ሲቹዌሽን ፈጥራችሁ ገጠመኝ ፈጥራችሁ ይሄን አቺቭ በሚያደርግ ጎላችሁን አቺቭ በሚያደርግላችሁ ወይ ሪስፖንስ ልታደርጉ ትችላላችሁ ማለት ነው። ምንድነው የገጠመኝ እንግዲህ ወደ ግቢ ስገባ ጓደኛዬ ነው ብያችኋለሁ። የራሴ እንደሆነ አስመስዬ ነው የምተርክላችሁ። ወደ ግቢ ስገባ አብረውኝ ዶርሚተሪ ከተመደቡ ተማሪዎች ውስጥ አንዱ ከጋምቤላ አካባቢ የመጣ ልጅ ነበርና አማርኛ ቋንቋ መናገር አይችልም ነበር እና ምን ሆነ በዚያን ጊዜ ጓደኝነት ለመፍጠር በጣም አስቸጋሪ ሆነብኝ ማለት ነው የገጠመኝ። ስለዚህ ቀስ በቀስ እየተላመድን ስንመጣ አማርኛ ቋንቋ እየለመደ መጣ ማለት ነው። ልጁ እየለመደ መጣ። አንዳንድ አማርኛ እያወራ እየተግባባን እየተላመድን ጓደኝነት እየፈጠርን መጣን። እዛ በኋላ በደንብ እየቻለ እሱም በደንብ እያወራን ቋንቋውን በደንብ አሻሻለ። ጓደኝነታችንም እስከ መጨረሻው በጣም የሚገርም ቆይታ ፈጠርን ማለት ነው። እንግዲህ እዚህ ላይ ታስኩ ምንድነው? ሲቹዌሽኑ ምንድነው? ታስኩ ምንድነው? አክሽኑ ምንድነው? ኤንድ ሪዛልቱ ምንድነው ነው ኮር ፖይንቱ። እንግዲህ ሲቹዌሽኑ እንደነገርኳችሁ ሁሉም ትረካው ነው። እንግዲህ ገጠመ ከመጀመሪያው እስከ መጨረሻው ሲቹዌሽን ነው። ምንድነው? ጓደኛዬ እንደነገርኳችሁ ከጋምቤላ አካባቢ ሲመጣ ቋንቋ ለመቻሉ አማርኛ አመጣ። በኋላ እኔ ጋር በቋንቋ ምክንያት ጓደኝነት ለመፍጠር ተቸግሬ እንደነበረ ከዛ መጨረሻ ላይ ምንድነው ቀስ በቀስ እየተላመርን ስንሄድ ግን ቋንቋውን በደንብ እየለመደ እየተግባባን ጓደኝነታችንን እያጠነከርን መምጣታችን ነው። እዚህ ላይ ይሄ ሲቹዌሽኑ ነው። ታስኩ ምንድነው? ታስኩ what is my responsibility or በሰዓቱ የነበረው የኔ ታስክ ምንድነው? መግባባትና ጓደኝነት መፍጠር ነበር ከሱ ጋር ማለት ነው። መግባባት ከሱ ጋር ነበረብኝ፣ ጓደኝነት መፍጠር ፍሬንድሺፕ ነበረብኝ ማለት ነው። ስለዚህ what actions ምንድነው ከኔ የሚጠበቀው አክሽን ምንድነው ነው ይሄን ለማድረግ የመጀመሪያው ምንድነው ልጁ ጋር ቀስ በቀስ መለማመር ነው። እየተለማመርን ቢወላገድም አንዳንድ እንግሊዝኛ ምናምን እየተለማመርን መጣን ማለት ነው። እየተላመርን ሁለታችንም እዛ እየተላመርን እሱም ደግሞ እኛ የምንናገረውን ቋንቋ እየሰማ አማርኛ እየለመደ መጣ ማለት ነው። ስለዚህ አክሽኑ አማርኛ ቋንቋን እሱ ከኛ ሼር እያደረገ እየለመደ በጣም አክቲቭ እየሆነ መጣ ማለት ነው። አማርኛ ወደ መቻል መጣ ማለት ነው። ዘን ሪዛልቱ ምንድነው? አማርኛ በመልመዱ ምክንያት ልጁ ሞር ጓደኝነታችን እንዲጠነክር፣ እንድንግባባ፣ እንድንዋደድ፣ እንዲዘልቅ ጓደኝነታችን አድርጓም ማለት ነው። እንግዲህ ሪዛልቱ ይሄ ነው አውትካሙ። ዘን ወደ ኔክስቱ ጥያቄ ስገባ we learn from successful facing challenges or experiencing mistakes or failure. Please share a time when this was a case for you. What did you learn from the experience? How did you apply what you learned and what was the result? የሚል ጥያቄ ነው። እንግዲህ ሰውነንና ከተግዳሮቶቻችን ከስተቶቻችን ኦር ከውድቀቶቻችን ሁልጊዜም እንማራለን። የሁላችን የአብዛኞቻችን ታሪክ ስለሆነ ሰው እስከሆነ ድረስ እንደዛ መሆን ስላለበት ማለት ነው። ነገር ግን ከዚህ ጋር ተያይዞ የርሶ የገጠሙት ጉዳይ ማለት ምንድነው? ከስተቶ የተማሩበት ጉዳይ ማለት ነው ምንድን ነበር? ልምዶትን እባክዎን ያካፍሉን። ከተሞክሮስ ምን ተማራችሁ? የተማርከውን እንዴት ተግባራዊ ያደረክ? ውጤቱስ ምን ነበር? የሚል ጥያቄ ነው ማለት ነው። እንግዲህ ሁልጊዜ ሰው ልጅ ከኤክስፒሪየንስ ያረጋን ከቻሌንጅ ሊሆን ይችላል፣ ከሚስቴክ ሊሆን ይችላል፣ ከፌለር ምንድነው ተሞክሮ በመውሰድ ኦር ኤክስፒሪየንስ በማድረግ ከስተቱ ይማራል ማለት ነው። ስለዚህ ይሄ ሲቹዌሽን ለእናንተ የገጠማችሁ ምንድነው? በዚህ ዙሪያ ልምዳችሁን አካፍሉን ስትባሉ ምንድነው የምታረጉት ማለት ነው? ዘን እንደዚህ አይነት ጥያቄ ስትጠየቁ አሁንም ሲቹዌሽን ነው የምትፈጥሩት ማለት ነው። ሲቹዌሽኑ እንግዲህ እንደ ሁላችንም አንድ አይነት ሊሆን አይችልም። የተለያየ ሲቹዌሽን ነው። እኔ ጀስት የጓደኛዬ ሲቹዌሽን ነው አሁን የምነግራችሁ። ግን ምንድነው ስናገር እዛ ሪል የሆነ ሲቹዌሽን ነው። ግን ይሄን ሪል ሲቹዌሽን የኔ ሲቹዌሽን እንደሆነ አድርጌ ላስረዳችሁ እችላለሁ ማለት ነው። ይሄን ጎሌን አቺቭ እስካረገልኝ ድረስ
ዘን ምንድነው ከሰው ልጅ ያው ከነዚህ ነገሮች ይማራን ተብሎ ይጠበቃል። ስለዚህ ምንድነው ጓደኛ አብዛኞቻችን ከቤተሰብ ጋር ስንኖር ምግብ አንቸገርም፣ ልብስ አንቸገርም፣ ሁሉም ነገር ሙሉ ነው። ቤተሰቦቻችን ስለሆኑ ኃላፊነት ያለባቸው ሁሉን ነገር አሟልተውልን በሰዓቱ እንኖራለን ማለት ነው። ይሄ ካለፈ በኋላ እንደገና ተምረን ወደ ዩኒቨርሲቲ ስንገባ አሁንም ዩኒቨርሲቲያችን ምግባችን በሰዓቱ እያዘጋጀ ያቀርብልናል። አንቸገርም፣ እየበላን ትምህርታችንን እንከታተላለን እስከ መጨረሻው ድረስ በጥሩ ሁኔታ ግቢያችን ያስተምረና ምግብ እያበላ ማለት ነው። ዘን እንደነገርኳችሁ የጓደኛዬ ነው ታሪኩ ብያችኋለሁ፣ ግን የራሴ እንደሆነ አድርጌ ነው የምነግራችሁ። መሆን ያለበት እንደዛ ስለሆነ ማለት ነው። ለምን ንገረኝ እየተባልኩ ወይም ንገሩን ቴላስ እየተባላችሁ ስለሆነ የምትጠየቁት የራሳችሁ ታሪክ ሲቹዌሽኑ ልክ እንደ ራሳችሁ ታሪክ ወስዳችሁ ነው። ግን ሪል ቢሆን አሪፍ ነው። ለምን አይረሳም። ትክክለኛ ታሪክ ከሆነ አትረሱትም ለመተረክ ማለት ነው። ዘን ምንድነው ከግቢ እንደወጣ ነው ጓደኛዬ ነው በጣም የምወደው ጓደኛዬ ከግቢ እንደወጣ ስራ እንዳጋጣሚ ሆኖ ንግድ ባንክ ነውና የገባው የተመደበበት አካባቢ ትንሽ ምግብ ለማግኘት የሚያስቸግር ገዝቶ ለመብላት የሚያስቸግር ቦታ ላይ ነበርና የተመደበው በጣም በምግብ ይቸገር ነበር። ገንዘብ አለው ግን ገዝቶ መብላት አይችልም እና የሚያደርገው ተቸግሯል። እና ምንድነው እንደውም ብዙ ጊዜ ብስኩቶችን፣ ጁሶችን፣ እነዚህ የታሸጉ ነገሮችን እነሱን ነው የሚጠቀመው በቃ ምግብ ስለማያገኝ ማለት ነው። ዘን ምንድነው ያደረገው ልጁ በቃ በዚህ ሁኔታ ህይወት አይቀጥልም፣ ዘን የሆነ መፍትሄ መምጣት አለበት ብሎ አሰበ። ምንድነው እንግዲህ እዚህ ቀደም አብስሎ ያቀም ልጁ የምግብ ማብሰል ልምድ የለውም። ስለዚህ ግን መኖር ስላለበት ተመግቦ ምግብ መኖር ስላለበት ግዴታ ማብሰል አለበት። ወደዚህ ሀሳብ ራሱን አሳምኖ ምግብ ማብሰል እንዳለበት ድምዳሜ ላይ ደረሰ ማለት ነው። ዘን ከዛ በኋላ ምግቡን እንደምንም እያረገ እያበሰለ ሲመገብ እያሻሻለ የማብሰል ሙያውን በደንብ እያዳበረ የተሻለ ምግብ እያበሰለ ራሱ ሲመግብ ኖረ ማለት ነው። በዚህም በጣም ተጠቃሚ ሆነ። እንግዲህ ከዚህ ላይ የነገርኳችሁ ሲቹዌሽን ነው በቃ ይሄ። ከዚህ ሲቹዌሽን ራሱ ነው በቃ ገጠመኙ ይሄ ነው ሙሉውን ስትረከው ማለት ነው። ታስኩ ምንድነው ነው? ታስኩ እንግዲህ የነበረው ምንድነው ግዴታ ለመኖር ልጁ ምግብ መብላት ነበረበት። ምግብ የሚባለው ነገር መብላት ነበረበት ማለት ነው። ስለዚህ አክሽን ምንድን ወሰደ? አክሽን ምንም አማራጭ ስለሌለው የማብሰያ እቃዎችን ገዝቶ ምግቡን ወደ ማብሰል ነው የገባው ማለት ነው። ሁልጊዜም ማብሰል ተለማመደ። እያበሰለ ሲበላ መጨረሻ ላይ ጥሩ የምግብ ሪዛልቱ ማለት ነው ጥሩ የምግብ የማብሰል ሙያውን አዳበረ። ምግቡን ደግሞ በሰዓቱ አብስሎ መመገብ ቻለ። ጤናውንም በምግብ ችግር የሚመጣ ጤናውን በደንብ ጠበቀ። ከዛ ላይ ግን ደግሞ ሴቭ አረገ ገንዘቡን። ስለዚህ ሪዛልቱ ይሄ ነው ማለት ነው። ስለዚህ በዚህ መሰረት እናንተም የራሳችሁን ሲቹዌሽን ወይም ተሞክሮ በቃ እየቀመማችሁ በዚህ መሰረት የራሳችሁን ሲቹዌሽን በማዘጋጀት ታርጌታችሁን አቺቭ ማድረግ ትችላላችሁ ማለት ነው። ዘን ወደ ሌላኛው ጥያቄ ስንሄድ 11ኛ ላይ careful listening and effective communication go together. Tell us about a time when your skill in listening helped you communicate better. What did you do and what was the outcome? የሚል ጥያቄ ነው ማለት ነው። እንግዲህ በጥንቃቄ ማዳመጥና ውጤታማ ግንኙነት አብረው የሚሄዱ ጉዳዮች ናቸው። ከዚህ ጋር ተያይዞ እስኪ የማዳመጥ ችሎታው በተሻለ ሁኔታ እንዲግባቡ የረዳዎትን ጊዜ ይንገሩን። ምንስ አደረጉ እና ውጤቱስ ምን ነበር የሚል ጥያቄ ነው ማለት ነው። እሺ እዚህ ላይ እንግዲህ የራሴን ታሪክ ነው ማጋራችሁ ስለ ኬርፉል ሊስኒንግ ወይም ደግሞ በጥንቃቄ ማዳመጥ አዳማጭ መሆን
ምን ያክል ውጤታማ ግንኙነት ወይም ደግሞ ምን ያክል ውጤታማ እንደሚያደርግ የራሴን ታሪክ ነው ማጋራችሁ ማለት ነው። ምንድነው ዩኒቨርሲቲ ስመደብ ደህና ውጤት ነበር ይዤ የገባሁት ማለት ያው ሚዲየም የሆነ ውጤት ነበርና ጀስት እኔ ፈልጌ የነበረው መማር የፈለኩት ያንን ውጤት ይዤ ወይ አካውንቲንግ ወይ ኢኮኖሚክስ ነበር። ከዛ በኋላ ምን ተፈጠረ? ግቢ ገባነ። እንዳጋጣሚ በምርጫ አልነበረም ዲፓርትመንት የሚመረጠው። ዲፓርትመንት በራሱ በዩኒቨርሲቲው አሳይን ተደርጎ እዚህ ገብታችኋን ተብሎ ነበር የሚለጠፍልንና እንዳጋጣሚ እኔ የኔ ዲፓርትመንት ወይም ደግሞ የኔ የገባሁበት ዲፓርትመንት ተለጥፎ ሳየው ጀስት ከምፈልገው ጋር አንድ አልሆነልኝም ነበርና በዛ ብዙም ደስተኛ አልነበርኩም። ማለት እኔ እማራለሁ ብዬ የፈለኩት ፍላጎቴ የነበረው እንደናገርኳችሁ ኢኮኖሚክስ ወይ አካውንቲንግ ነበርና ኮኦፐሬቲቭ የሚባል ትምህርት ውስጥ ገባሁኝ ማለት ነው። እና በዛም ትንሽ ብዙም ደስታ አልተሰማኝም ነበርና በቃ እንግዲህ ያገኘሁትን ትምህርት ይሄን ብዙም ፍላጎት የለኝም እኔ ትምህርቱን ማቋረጥ አለብኝ ወደሚል ውሳኔ ወሰንኩኝ ማለት ነው። ስለዚህ ምን አረኩ? በዛን ሰዓት ይሄን ውሳኔ ሲመጣልኝ ቀጥታ ለናቴ ደውዬ አሳወቅኩኝ ማለት ነው። እንደዚህ ነው እኔ የማልፈልገው የትምህርት አይነት ውስጥ ነው ያስገቡኝ፣ እሱን ደግሞ ብዙም ፍላጎት የለኝም፣ ስለዚህ ላቋርጠው ነው ብዬ አወያየኋት ወይም አማከርኳት ማየ እና እሷም ምን አለችኝ? መከረች። ያው ምክር ነው የመከረችኝ እና ብዙ ጊዜ ሼር እንደራረር ያለን ማለት ያለኝን ነገር ለሷ ለናቴ ነው ማዋያትና አዳመጥኳት ምክሯን። ምንድን አለች? በቃ ጀስት አንተ በመረጥከው ምናልባት አንተ የመረጥከው ላንተማ አይጠቅም ሊሆን ይችላል እና ለምን የተመደብከውን ትምህርት በትክክል በጥሩ ውጤት ተመርቀህ እኮ ብትወጣ ፈጣሪ እንጀራህን የሚሰጥህ እሱ ፈጣሪ ነው እና ተመርቀህ ጎበዝ ሆነህ እሱን በትክክል ጥሩ ውጤት ይዘህ መውጣት ነው እንጂ ከዛም የምፈልገው ዲፓርትመንት ገብተህ ያን ያክል ውጤታማ ላትሆን ትችላለህ ወይም ደግሞ ወጥተህም ያን ያክል ባሰብከው መንገድ ላይሆን ይችላል። ስለዚህ ፈጣሪ ያቃን ዝም ብለህ ትምህርትህን በጥሩ ውጤት ጨርስ እና የሚሆነውን እናየዋለን ብላ መከረችኝ። እኔም የናቴን ምክር ምንም ሳላቅማማ ነበር የተቀበልኳት ማለት ነው። ተቀብዬ ጀስት ትምህርቴን መማር ጀመርኩኝ። ትምህርቴን በስነ ስርዓት ተምሬ ወጣሁኝ። ጥሩ ውጤት ይዤ ወጣሁኝ። ምንም ያው እንደወጣሁም እንዳልኳችሁ በዛ ፊልድ እኔ ስራ አገኛለሁ ብዬ አላሰብኩም ነበር። ጀስት ባንክ ተቀጠርኩ ማለት ነው። ምንም አልቆየሁም። በሳምንት ጊዜ ውስጥ ጨራርሼ ባንክ ውስጥ ተቀጠርኩ ማለት ነው። እና ከዚህ ሲቹዌሽን ታስክ አክሽን እና ሪዛልት ስናወጣለት ምንድነው ሲቹዌሽኑ ያው የተረኩላችሁ ሙሉ ተረካው ነው። ታስኩ ምንድነው ግዴታ የጀመርኩትን ትምህርት መቀጠልና በጥሩ ውጤት መጨረስ ነበረብኝ። ታስኩ ይሄ ነው። አክሽኑ ምንድነው ኢፌክቲቭ ኮሚኒኬሽን ኤንድ ኬርፉል ሊስኒንግ ነው። አሁን ምንድነው እናቴ ጋር ያደረግነው ውይይት ወይም ደግሞ እናቴ የሰጠችኝ ምክር በትክክል በስነ ስርዓት አዳምጬ ተግብሬያለሁ ማለት ነው። ይሄን በማድረግ ደግሞ ሪዛልት ምን መጣ? ትምህርቴን በጥሩ ውጤት እንድጨርስ ረዳይ ማለት ነው። ስለዚህ ሪዛልቱ ትምህርቴን በጥሩ ውጤት መጨረሴ ነው። አክሽኑ የእናቴን ምክር በትክክል ማዳመጥና መተግበር ነበረብኝ። ኬርፉል ሊስን አረኳት። ከዛ ኢፌክቲቭ ኮሚኒኬት አረግን ማየጋ። ከዛ ታስኩ ደግሞ ትምህርቴን የጀመርኩትን ትምህርት መቀጠልና መጨረስ ነበረብኝ። እሱንም አደረኩኝ። በዚህ ወይ የራሳችሁን እናንተም ክሬት እያረጋችሁ ሲቹዌሽን ታስክና አክሽን እንዲሁም ሪዛልት በመፍጠር የራሳችሁን መተረክ ትችላላችሁ ማለት ነው። እሺ ሌላኛው ጥያቄ 12ኛው ላይ ቴል አስ አባውት አን ኢምፖርታንት ፕሮጀክት ኦር አሳይንመንት ኦፍ ዮርስ that you handled most efficiently and what did you do so as to make efficient ነው። እዚህ ላይ ምንድነው
እርስዎ በጣም ውጤታማ በሆነ መንገድ ስላከናወኑት አስፈላጊ ፕሮጀክት ወይም ስራው ይንገሩን። ውጤታማ ለመሆኑ ወይም በውጤታማነት ወይም ደግሞ በብቃት ለመጨረስስ ምን አደረጉ የሚል ጥያቄ ነው። እንግዲህ ከዚህም ሁሉም የራሳችሁን ሲቹዌሽን በመፍጠር በነገርኳችሁ ይሄ ታብራራላችሁ ማለት ነው። ስለዚህ የኔን ተሞክሮ ስነግራችሁ የኔን ሲቹዌሽን ምንድነው ማስተርስ ዲግሪን እየተማርኩ አሁን በቅርብ 2018 አካባቢ ነው ማስተሬት ዲግሪን መመረቂያ ጽሁፌን አስገብቼ እንዳጋጣሚ የተመረጠልኝ ታይትል ትንሽ ስኮፑ ሰፋ ያለ ነበርና ማለት ሰፋ ያለ ስኮፕ ነው ያለውና ዲተርሚናንትስ ኦፍ ፕሮፊታቢሊቲ ኢን ኢትዮጵያን ፕራይቬት ኮመርሻል ባንክስ የሚል ነው። ማለት የግል ባንኮችን ትርፋማነት ዲተርማይን የሚያደርጉ ቫሪያብሎች ምንድናቸው የሚል ነበርና በኢትዮጵያ ደረጃ ደግሞ እንደዚህ አይነት ጥናት ማጥናት በጣም ትልቅ ሪሶርስና ትልቅ ሂውጅ የሆነ ታይም ወይም ሰፊ የሆነ ጊዜ የሚጠይቅ ነገር ነው። ግን ይሄን በዚህ ታይትል ውስጥ እንግዲህ ዩሲ እኔ ባንክ እየሰራሁኝ ባንክ ስራ ያው ትንሽ ጊዜ ችግር አለ። ሁለተኛ የምጠቀመው ለዚህ ሪሰርች ኢንተርኔት ነው። አብዛኛው ሰከንዳሪ ዳታ ነው የምጠቀመውና አኑዋል ሪፖርት የሚባል አለ የባንኮች አመታዊ ሪፖርት ከሱን ዳውንሎድ በየዌብሳይታቸው ዳውንሎድ እያረኩኝ ከሱ ነው ለቫሪያብሎች የሚሆን ዳታ የምሰበስበው። ኢንተርኔት ፔኔትሬሽኑ እንዳሁኑ 4G እና 5G ኢንተርኔት አልነበረም። ኢንተርኔት ፔኔትሬሽኑ በጣም ሎው ነበረ። እንደዛውም ብሎ ሎም ከመሆኑ በላይም ደግሞ ኢንተርኔት አክሰሱ በጣም ለማግኘት ከባድ ነበረ ማለት ነው። እና ምንድነው የነዚህ አጠቃላይ ለሪሰርቹ ግባት የሚሆኑ 14 ቫሪያብሎች ነበሩና ለ14ቱ ቫሪያብል ከኢንተርኔት ሰከንዳሪ ዳታ ከአኑዋል ሪፖርት ዳውንሎድ እያረኩ የነሱን ዳታ መሰብሰቡ በጣም ውስብስብና ከባድ ብዙ ጊዜ የሚፈጅ እንዲሁም ብዙ ሪሶርስ የሚያባክን ነበርና የተሰጠው ለሪሰርቹም ጊዜ በጣም ውስን ነበርና እንዴት በዛን ጊዜ መጨረስ በተያዘው ስኬጁል መሰረት እንዴት ልጨርሰው ብዬ በጣም በቃ አስቸጋሪ አጣብቂኝ ውስጥ ገብቼ ነበርና ስለዚህ ምንድነው ያረኩት በቀጥታ ምንም እንደነገርኳችሁ ቀን ስራ ውላለሁኝ ደክሞኝ ይገባለሁ ማታ መተኛ ሲገባኝ በቃ ምንም አማራጭ የለኝም ራሴ ጋር ወሰንኩ በቃ ምንድነው ከስራ እንደወጣው ይሄን ነገር ቀጥታ ወደዚህኛው ወደ ሪሰርቹ ስራ እዛ ለሊቱንም ገፋ አድርጌ በደንብ እንቅልፌ ጋር ታግዬ ለሊቱንም ጨምሬ በመስራት ማጠናቀቅ እንዳለብኝ ራሴ ጋር ውሳኔ ላይ ደረስኩ ማለት ነው። በዚህም መሰረት ምንድነው በደንብ በቃ ከስራ እንደተመለስኩኝ በቃ ወደ ሪሰርች ጀስት ማታ ደግሞ በቃ ራቴን በልቼ ሁሉንም በቃ ምሽት ለሊቱን ሁሉ በመጠቀም በተያዘው የጊዜ ገደብ ውስጥ በቃ ያልታሰበ ጀስት ቬሪ ጉድ አምጥቼ ሪሰርችን የማስተርስ መመረቂያ ጽሁፌን በጥሩ ውጤት አጠናቅቄያለሁ ማለት ነው። እንግዲህ ከዚህ ላይ ሲቹዌሽኑ እንግዲህ የነገርኳችሁ ነው። በጣም ዋይድ ነበረ ስኮፑ። ስለዚህ ይሄን ዋይድ ስኮፕ ያለው ሪሰርች ታይትል በተያዘለት የጊዜ ገደብ በጥሩ ውጤት ማጠናቀቅ ለመቻል ትንሽ አጣብቂኝ ውስጥ ስለነበርኩኝ እሱም ግን ለሊትና ቀኑን ያለችኝ ሰዓት ተጠቅሜ በጥሩ ውጤት እንደጨረስኩ ይሄ አጠቃላይ ሲቹዌሽኑ ነው። ታስኩ ምንድን ነበር ነው? ታስኩ እንግዲህ የሰዓት ገደቡ ወይም ደግሞ የጊዜ ገደቡ ከማለቁ በፊት የመመረቂያ ጽሁፌን በተያዘለት የጊዜ ገደብ አጠናቀቄ ማስገባት ነበረ። አክሽኑ ይሄን ለማድረግ ይሄን ታስኬን ለመወጣት የወሰድኩት አክሽን ምንድነው? ከስራ እንደተመለስ ቀጥታ ወደ ሪሰርቹ ስራ ገባለሁኝ። ሌሊቱን እንቅልፍ ትቼ እንቅልፍ ጋር እየተጋፋው በደንብ ሌሊቱን ዳታዬን እያጠናቀርኩ በደንብ ስሰራ አድራለሁ ማለት ይቻላል። መጨረሻ ላይ በቃ በተያዘለት ጊዜ ገደብ ሪሰርቹን አስረከብኩኝ።
ፕሬዘንቴሽን አቀረብኩ በጥሩ ውጤት ቬሪ ጉድ አምጥቼ በጥሩ ውጤት ተመርቄያለሁ ማለት ነው። እናንተም እንደዚሁ የራሳችሁን ስቶሪ ወይም ደግሞ የራሳችሁን እንደዚህ አይነት ሲቹዌሽን እየፈጠራችሁ በዚህ ወይ አቺቭ ማድረግ ትችላላችሁ። እሺ 13ኛ ምን ይላል? ዲስክራይብ a situation in which you have to decide whether to accept or reject someone's recommendation for solving a complex problem. How did you make your decision ነው የሚለው። እንግዲህ የሆነ ውስብስብ ችግር ገጥሟችሁ ሊያውቁ ይችላል እና ይሄ ውስብስብ ችግር ሲገጥማችሁ አንድ ሰው ለችግራችን መፍትሄ ሀሳብ ወይም አስተያየት ሊሰጠን ይችላል። ይህን የሰጠንን አስተያየት ወይም የሰውዬ የሰጠንን አስተያየት ወይም ሀሳብ ተቀበልከው ወይስ ውድቅ አደረግከው? ውሳኔህንስ እንዴት ወሰንክ? የሚል ነው ማለት ነው። እሺ እንግዲህ ለዚህኛው ለ13ኛው ጥያቄ ሲቹዌሽን ስፈጥር ለምሳሌ የኔ የጓደኛዬ ታሪክ ነውና ያው ጀስት ስትተርኩ ያው እንደራሳችሁ ታሪክ አድርጋችሁ ነው የምትወስዱት። ምንድነው የተፈጠረው ሲቹዌሽን? 10ኛ ክፍል እያለን ነው እንዳጋጣሚ ጓደኛዬ እግሩን እዚህ ቅልጥሙ አካባቢ ኳስ ሲጫወት ስብራት የቅልጥም ስብራት ይገጥመዋል። ከፍተኛ አደጋ ነበረ እና በዛ ምክንያት ራሱን ችሎ መንቀሳቀስ አይችልም ነበር። ያለ ድጋፍ ያለ እርዳታ ወደ ፈለገው ቦታ መንቀሳቀስ አይችልም። በጣም ከባድ ነበር። እዛ ላይ ስቃዩ በጣም ከባድ ነበር ህመሙ እና አንድ ቀን ልጠይቀው ሄድኩና የሆነ ውሳኔ ወስኛለሁ አለኝ። ምንድነው የወሰንከው ብዬ ጠየቅኩት። አይ ውሳኔ ትምህርቱን ላቋርጥ ነው። በዚህ ሁኔታ እኔም ስቃዩ ወስዶብኛል። ትምህርቱንም ማቀጠል አልቻልኩም። እዛ ላይ በቀጥለውም ጥሩ ውጤት አምጥቼ ማትሪክም ማለፍ የምችል አይመስለኝም። ስለዚህ ላቋርጠው ወስኛለሁ አለኝ። ከዛ በኋላ እኔ ምንድነው የሰጠሁት ሪኮሜንዴሽን ኖ ማቋረጥማ የለብህም ጀስት በቃ የሚደረገውን ነገር አድርገን እንድትጨርስ መሆን አለበት እንጂ እንዴት ታቋርጣለህ ብዬ ማገዝ ያለብንን ነገር በሙሉ እናግዝሃለን ግን ማቋረጥ እንደ መፍትሄ አይሆንም ብዬ ሪኮመንድ አረኩት ማለት ነው። እና መጨረሻ ላይ ምንድነው ያደረግነው? ልጁን ያው እንደነገርኳችሁ ራሱን ችሎ መንቀሳቀስ አይችልም። በሰዓቱ ደግሞ በዛን ጊዜ የነበረው የጋሪ ነበረ መንቀሳቀሻ ሚንሳችን ጋሪ ነበረ። ከቤት ወደ ጋሪ እንሸከማለን። ተሸክመን ትምህርት ቤት ይደርሳል። እንደገና ከጋሪው አንስተን ደግሞ ትምህርት ቤት እናስገባዋለን። ከትምህርት ቤት ወደ ጋሪ እንደገና ደግሞ ከጋሪው ወደ ቤት እንደዛ እያደረግን ለብዙ ጊዜ አመላለስ ነው ማለት ነው። እያመላለስን ተማረ። እዛ ላይ በሚቀርባቸው ሰዓቶች ደግሞ እሱን አካዳሚካሊ እርዳታ እናረግለታለን። ያለፈውን ነገር እየተከታተልን እናግዘዋለን። እዛ እንደዛ እያለ ጨረሰ። ማትሪኩንም ተፈተነ። ጥሩ ውጤት አምጥቶ አለፈ ማለት ነው። ከዚህ ላይ እንግዲህ ሲቹዌሽኑ የነገርኳችሁ ነው። ታስኩ ምንድነው? ልጆቹ ማለት ልጁ በስብራቱ ምክንያት የገጠመው የስብራት አደጋ ከፍተኛ ስለነበረ ስቃይም ስለነበረው ትምህርቱን ለማቋረጥ ነው ወስኖ የነበረው። አክሽኑ ምንድነው? በሰዓቱ ጋሪ ነበርና ትራንስፖርት ሚንሱ ተሸክመን ከቤት ወደ ጋሪ ከጋሪ ወደ ቤት እያመላለስን እገዛ እያደረግን ልጁን ትምህርቱን እንዲቀጥል አደረግነው ማለት ነው። እንዳይቋረጥበት ትምህርቱ እንዲሁም አንዳንድ ቀን ደግሞ ሲቀር በሚቀርባቸው ቀናት ያለፈውን ትምህርት እገዛ እያደረግንለት ጨረሰ ማለት ነው። ሪዛልቱ ምንድነው? ትምህርቱን ምንም ሳያቋርጥ ሳይጨርስ ተከታትሎ ማትሪክ ተፈትኖ ወደ 11ኛ ክፍል ተዛወረ ማለት ነው። ስለዚህ ሪኮሜንዴሽኑን እኔ የሰጠሁትን ሪኮሜንዴሽን አክሴፕት ነው ያደረገኝ፣ ሪጀክት አላረገውም ማለት ነው። በዛ መሰረት ያው ውጤቱ በጣም ደስ የሚል ነበር። አሪፍ ውጤት አምጥቶ ወደ 11ኛ ክፍል መዛወሩ በጣም ደስ ይል ነበር። ደስ ብሎናል ሁላችንም ማለት ነው። እሺ 14ኛው ጥያቄ ቴል አስ አባውት a time when you had many important projects that were approaching deadlines and how you made sure that you accomplished all your goals ነው። ቀነ ገደባቸው የተቃረቡ ብዙ ጠቃሚ ፕሮጀክቶች ይኖሯችኋል። እናም ሁሉንም ግቦች እንዴት በዚህ በተጣበበ ጊዜ ገደብ ውስጥ ማሳካት
እንደቻላችሁ ያረጋግጣችሁበት ጊዜ ይንገሩን ነው። እንግዲህ ከዚህም ጋር ተያይዘው የራሳቸውን እንደነገርኳችሁ የራሳቸውን ሲቹዌሽን ነው የምትፈጥሩት። በተጣበበ ጊዜ ገደብ ውስጥ የተለያዩ ፕሮጀክቶች ይኖራችኋል የተሰጧችሁ ወይም ደግሞ ያሏችሁ። እነዛን ፕሮጀክቶች ሁሉንም በዛ ጊዜ ገደብ ውስጥ አኮምፕሊሽ ያደረጋችሁበትን ጊዜ አጋሩን ልምድዎትን ነው። እኔ ምንድነው የገጠመኝ ዲግሪን ስማር በተመሳሳይ ጊዜ ማለትም በቃ ባንድ ስኬጁል በሚባል መልኩ አራት አሳይመንቶች እና 3 ፈተናዎች ተደራራቢ በሁለት ቀን የሚሰጡ ማለት አሳይመንቶቹ በሁለት ቀን ተሰርተው የሚመለሱ የምናስረክባቸው እንዲሁም ደግሞ በዛን ጊዜ ደግሞ ፈተና 2 ፈተና ደግሞ ማለት 3 ፈተና ነበረም ማለት ነው። ስለዚህ 4 አሳይመንት እና 3 ፈተና በሁለት ቀን ውስጥ ይሄን ሁሉ ተደራራቢ ነገር በተሳካ ሁኔታ መጨረስ በጣም ከባድ ነበር። ይሄን በተሳካ መንገድ ለማከናወን ሰዓቱ ረዘም ማለት ነበረበት። ነገር ግን የተለያዩ ኮርሶች የሚያስተምሩ መምህሮቻችን የሰጡን አሳይመንቶችና ፈተናዎች በሰዓቱ በጊዜ ገደቡ መጨረስና መፈተን ስለነበረብን አማራጭ አልነበረም ማለት ነው። ስለዚህ ምንድነው ያደረኩት እኔ እነዚህ ነገሮች ሲመጡብኝ ምንድነው የነበረኝን ሰዓት በቃ ሌሊቱንም እንደነገርኳችሁ በቃ እየገፋሁ ምክንያቱም ያንን ነገር በቃ ኮርሱ በጣም ሰፊ ነው፣ አሳይመንቶቹ በጣም ብዙ ናቸው፣ እዛ ላይ ፈተናው አለ። ይሄን ሁሉ ማለፍ ስለነበረብኝ ጥሩ ውጤት አምጥቼ ሌሊቱን ሁሉ እንቅልፌን እየተጋፋው ሁሉንም አሳይመንቶች በጊዜ ገደባቸው ጨርሼ አስረከብኩ ማለት ነው። ፈተናዎችንም እንደዚሁ ተፈትኜ እንደ አጋጣሚ አስታውሳቸዋለሁ። ኢንትሮዳክሽን ቱ ማኔጅመንት እና አንዱ እንደው ኮርሱ ረሳሁት እንጂ እሱንም በጥሩ ሁኔታ ተፈትኜ አሪፍ ውጤት አመጣሁ ማለት ነው። ስለዚህ አሁን ከዚህ ላይ ሲቹዌሽኑ እንደነገርኳችሁ ነው። ታስኩ አክሽኑና ሪዛልቱ ምንድነው ነው? ታስኩ ሁሉንም አሳይመንቶች በተሰጠ ጊዜ ገደብ ውስጥ መጨረስ ነው፣ ጨርሶ ማስረከብ ነው ማለት ነው። አክሽኑ የወሰድኩት አክሽን ይሄን ለማድረግ ቀንና ሌሊት ተግቼ ማንበብ የተሰጡትን አሳይመንቶችንም ደግሞ በጊዜ ገደባቸው አጠናቅቄ ማስረከብ ነበር አድርጌያለሁ እንደዛ ማለት ነው። ስለዚህ ይሄን በአክሽን በማድረግ ምንድነው ያደረኩት ያገኘሁት አራቱንም የትምህርት አይነቶች ኤ እና ኤ+ አምጥቼ በጥሩ ውጤት አስመዝግቤ አልፌያለሁ። እሺ 15ኛ ጥያቄ tell us about a time when you had to change your point of view or your plans to take into account new information or changing priorities. what did you do ነው? የሆነ እቅድ ኖሯችሁ አዲስ መረጃ በመምጣቱ ወይም ሌላ ቅድሚያ የሚሰጠው ነገር በመምጣቱ ምክንያት እቅድዎን ወይም አመለካከትዎን ስለቀየሩበት ጊዜ ይንገሩን ነው። ምንስ ያደረጉ ነው? እንግዲህ የኔን ሲቹዌሽን ስነግራችሁ ግቢ እያለሁ ሁልጊዜም ግቢ ምንድነው ከክላስ ስንመለስ ከሰዓት ማለት ነው እንደጨረስና 11 ተኩል እራት እንሰቅላለን። እራት ከበላን በኋላ ምንድነው ወደ ቤተ ክርስቲያን እንሄዳለን ወይም ደግሞ ወክ እንሄዳለን ወይም እንዝናናለን እና ስኬጁል አለን የምንዝናናበት ወክ የምናደርግበት ቸርች የምንሄድበት ስኬጁል አለንና በዛ መሰረት ነው ሁልጊዜም የምናከናውነው ማለት ነው። እና ከለታት አንድ ቀን አንድ ጓደኛዬ ከኛ አካባቢ አብራን እዛው አንድ ግቢ የተመደበች ልጅ ነበረችና በአካዳሚክሷ ትንሽ ደከም ያለች ነበረችና ለአንድ ጓደኛዬ በቃ አልሆነልኝም ትምህርቱ ከብዶኛል እና መጫር የማይቀር ነው ምናምን ብላ በጣም እያዘነች ምናምን ትነግረዋለች እና ያንን መጥቶ ለኔ ነገረኝ ማለት ነው ጓደኞቼ አንዱ ማለት ነው። እና ከዛ በኋላ ምንድነው ያደረኩት እኔ አይ በቃ መጫርማ የለባትም ስለዚህ በቃ የሚቻለውን ሁሉ ማድረግ አለብኝ ቀን የምችለውን በቃ ማድረግ አለብኝ ብዬ ምንድነው የነበሩኝን ከትምህርት ውጭና ከቸርች ምላሽ የነበሩትን እንቅስቃሴዎችን ለጊዜው ገድቤ በነዛ ሰዓቶች ወይም በነዛ ፕላን ባደረኳቸው የመዝናኛና የወክ ሰዓት ልጅቷን ወደ ማስጠናት ነው የገባሁት ማለት ነው። እንደተመለስኩ በቃ ልጅቷን የምችለውን በሙሉ እያስረዳሁኝ እያስቸከልኩኝ ያው ቀጠልን ማለት ነው። እና
በመጨረሻ ምን ሆነ በቃ ልጅቲቱ እየጠነከረ መጣች ማለት ነው። አካዳሚካሊ በቃ ያልገባትን እየጠየቀች ከተጨማሪ ሌሎች ሰዎችም እንደዚሁ የሚያስረዳት እያፈላለገ በደንብ በቃ አቴንድ እያረገ ክላስ በቃ ውጤቷ እየተሻሻለ መጣ። በቃ እንኳን መጫርም ተረሳ ማለት ነው። በመጨረሻ በቃ ተመርቃ እኩልኛ ጋር ነው ተመርቃ ወጣች። በጣም ደስ የሚል ሲቹዌሽን ነበርና ሲቹዌሽኑ ይሄ ነው። ታስኩ ምንድነው የነበረው? ታስክ ከትምህርቷ ልጅቲቷ እንዳትጫር መርዳት ነበረ። ትምህርቷን እንድትጨርስ እንዳታቋርጥ ማድረግ ነበርና የወሰድኩት አክሽን ምንድነው? የነበረኝን ቋሚ የወክና የመዝናኛ ሰዓቶችን ሰርጄ ልጅቷን ወደ ማስጠናት ነው የገባሁት። የወሰድኩት አክሽን በቃ ይሄ ነው ማለት ነው። መጨረሻ ሪዛልቱ ምንድነው? ውጤቷ እየተሻሻለ መጥቶ ተመርቃ ወጥታለች ማለት ነው። እናንተም ያላችሁን ሲቹዌሽን እንደዚሁ ክሬት እያደረጋችሁ ወይም ደግሞ የምታስታውሱትን ወደ ኋላ እያስታወሳችሁ በዚህ መልኩ ማቅረብ ትችላላችሁ ማለት ነው። ሌላኛው 16ኛው ቴል us about a time when you have to deal with a particular resource management issues regarding people, material or assets ይላል። እንግዲህ ምንድነው ብዙ ጊዜ ኢኮኖሚክስ የተማራችሁ ሰዎች ወይም ደግሞ ቢዝነስ ሪሌትድ ከሆናችሁ ብዙ ጊዜ ታውቁታላችሁ ይሄን ተርም። ሪሶርስ ኢዝ ስኬርስ ኦር ሊሚትድ የሚል ተርም አለ ኢኮኖሚክስ ላይ። ምንድነው ብዙ ጊዜ ሪሶርስ ያው በኢኮኖሚክስ ተርም ስኬርስ ነው፣ ውስን ነው፣ ሊሚትድ ነው ተብለን ነው የምንማረው። እና ከዚህ ጋር ተያይዞ ሪሶርስ ማኔጅመንት ኢዝ ኤ ፕራክቲስ ኦፍ ፕላኒንግ ስኬጁሊንግ ኤንድ አሎኬቲንግ ኦፍ ፒፕል መኒ and technology to a particular project or program ነው። እንግዲህ ሪሶርስ ማኔጅመንት ሲባል በዚህ መልኩ ነው ዲፋይን የሚደረገው እና ጉድ ሪሶርስ ማኔጅመንት ነው ተብሎ የሚታሰበው it results in the right resources being available at the right time for the right work ነው። ይሄን ከሆነ ጉድ ሪሶርስ ማኔጅመንት አለ ተብሎ ይታሰባል። በመቀጠል ሪሶርስስ የሚባሉት ምንድናቸው ነው? ሪሶርስ የሚባሉ ፋይናንስ ሊሆን ይችላል፣ ስታፍ ሊሆን ይችላል፣ ፊዚካል ስፔስ ሊሆን ይችላል፣ ኢኩዊፕመንት ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል፣ ታይም ሊሆን ይችላል። ስለዚህ ከዚህ ጉዳይ ጋር በተገናኘ እስኪ እናንተ ሪሶርስ ማኔጅ ያደረጋችሁበትን ጊዜ ንገሩን ነው። ከሪሶርስ ማኔጅመንት ጋር በተገናኘ እስቲ በእናንተ ታሪክ ጋር በተገናኘ ሪሶርስ ማኔጅ ያደረጋችሁበትን ሁኔታ ወይም ሁናቴ ንገሩን፣ አብራሩልን ነው። እንግዲህ የራሳችሁን ተሞክሮ ትናገራላችሁ። የኔን እንደምሳሌ ብነግራችሁ ግቢ ያለው የሚላክልኝ ገንዘብ በጣም ትንሽ ነበርና ጀስት በየወሩ ማለት እንኳን ይከብዳል። በሁለት ወር አንድ ወር ሊሆን ይችላል 200 ብር ነው የሚላክልኝና እና ያንን 200 ብር ለማብቃቃት በጣም ከባድ ነበር። ለምን ሳሙና መግዛት አለብኝ፣ ጀስት እስክርቢቶ የጽህፈት መሳሪያ መግዛት አለብኝ፣ ሃንዳውት መግዛት አለብኝ፣ ጫማ መግዛት አለብኝ እና ያንን ሁሉ ለማድረግ ብሯ በጣም ትንሽ ናትና ጀስት ሌላውን ችግር የለውም። ሃንዳውት ግን በጣም በቃ ኤክስኪዩዝ የሌለው ነው። በጊዜው አግኝቼ መዘጋጀት ካልቻልኩ ትምህርቴ ላይ ተጽዕኖ ስለነበረው እሱን ተቸገርኩኝ እኔ ፐርሰናሊ ማለት ነው። ሃንዳውቱን ሁሉንም በጣም ብዙ ነው። ትምህርት ኮርሱ ዲግሪ ላይ ታስታውሱታላችሁ። እና ያለችኝ ገንዘብ ሁሉንም ሃንዳውት ለማውጣት ወይም ለመግዛት አልቻለልኝም። ስለዚህ ምንድነው የወሰንኩት አክሽን? እንደኔ በኢኮኖሚካሊ ደከም ያለ በፋይናንስ ችግር የነበረበት ልጅ ጋር ተመካከርኩ። ማለት ሀሳቡን አመጣሁለት። እንደዚህ እኔ ትንሽ ገንዘብ ችግር አለብኝና ሁሉንም ሃንዳውቶች መግዛት አልቻልኩም። ስለዚህ ምናልባት ሼር አድርገን እኔ የሆነ ሃንዳውት ባወጣ አንተ የሆነ ሃንዳውት አውጥተን በጋራ ብናነብ በየተራ ያሉትን ሃንዳውት ለምሳሌ አንተ አንዱን ኮርስ ስታነብ እኔ ሌላኛውን ኮርስ አነባለሁ፣ እኔ የጨረስኩትን አንተ ትወስዳለህ፣ አንተ የጨረስከውን እኔ እወስዳለሁ። እንደዛ እያደረግን ሼር እያደረግን ብናነብ ብዬ ሳቀርብለት ልጁም በጣም ደስ አለው። ማለት እንደኔ ተመሳሳይ የሆነ እንትን ነበረውና ተቀበለኝ፣ በጣም ደስ አለው። ዘን ከዛ በኋላ እየተዋዋስን ማለት ያወጣነውን ሃንዳውት እሱ ሲጨርስ እኔ ሲጨርስ እሱ እየተቀያየር እያነበብ እስከ መጨረሻው ድረስ በጣም በአሪፍ ሁኔታ እየተረዳዳን ጨረስን ትምህርታችንን ማለት ነው። እዚህ ጋር ምንድነው ያው ሲቹዌሽኑ የነገርኳችሁ ነው። በቃ የተፈጠረው ክስተት ሁኔታ ይሄ ነው። ታስኩ ምንድነው በትምህርት ውጤቴ
ጥሩ ውጤት እንዳመጣ በሰዓቱ ሃንዳውት ማግኘት አለብኝ ወይ ሃንዳውቱን በሰዓቱ መግዛት አለብኝ ማለት ነው። በሰዓቱ ሁሉንም ሃንዳውቶች መግዛት ነበረብኝ ማለት ነው። ወይም ደግሞ የተሰጡትን ሃንዳውቶች ሙሉ በሙሉ ከኮፒ ቤት መግዛት ነበረብኝ ማለት ነው። አክሽኑ ምንድነው የወሰድኩት አክሽን እንደኔ ፋይናንሻል ችግር ያለበትን ልጅ ምንድነው ኮሙኒኬት አድርጌ እንደዚህ ፋይናንስ ችግር አለብኝ፣ ስለዚህ በጋራ ወጫችንን በጋራ አድርገን ሃንዳውቱን በጋራ ገዝተን በጋራ የምናነብበትን ሁኔታ ብንፈጥር ብዬ አቀረብኩለት እና እሱም ተቀበለኝ። በጋራ ሃንዳውቱን እየገዛን አወጣን፣ ኮሙኒኬት አድርገና አክሽኑ ይሄ ነው። ሪዛልቱ ምንድነው? ሁሉንም ሃንዳውቶች ከኮፒ ቤት ገዛን። ሁላችንም በፈለግነው ሰዓት እየተቀያየር ትምህርታችንን እየተከታተልን እያነበብን ለመዘጋጀት በቃን ማለት ነው። ሌላኛው 17ኛ ብዙ ጊዜ ላይሆን ይችላል ግን አልፎ አልፎ ሊጠየቅ ይችላል። ለምን አንዳንድ ጊዜ ምንድነው ስለምትገቡበት ተቋም ስለምትቀጠሩበት ተቋም ምን ያክል ያውቃን ምን ያክል ግንዛቤ ያለው የሚለው ሜዠር ለማድረግ ሊጠይቁ ይችላሉ። ምንድነው ቴል አስ አባውት ሲቢ ሚሽን ቪዥን ኤንድ ኮር ቫልዩስ የሚባሉትን አብራራልን ወይም አብራሪልን ልትባሉ ትችላላችሁ። ሌላኛው ዋት አር ዩር ሳላሪ ኤክስፔክቴሽን ምን ያክል ደሞዝ ትጠብቂያለሽ ልትባሉ ትችላላችሁ። 19ኛው ዌር ዱ ዩ ዋንት ቱ አሳይን ኦር የት ቦታ መመደብ ትፈልጋለህ፣ የት ብትመደብ ይሻልሃል ተብላችሁ ልትጠየቁ ትችላላችሁ። በተለይ እነዚህ 18 እና 19 አይቀሩም። ይችኛዋን ግን ስለምትሰሩበት መስሪያ ቤት ወይም ተቋም ምናልባት ግንዛቤ ምን ያክል አላቸው የሚለውን ለማወቅ ሊጠይቁ ይችላሉ። ግን ብታውቁትም ሀሪፍ ነው ብዬ ነው የማስበው። ይሄን ሲቢ ሚሽን ቪዥን ኤንድ ኮር ቫልዩስ የሚለውን ጀስት አሁን ጊዜ አልፈጅም፣ ትንሽ ረዘም አድርጌዋለሁና ጊዜ አልፈጅም። ሙሉ ሃንዳውቱን የንግድ ባንክን ሚሽን ቪዥን እና ኮር ቫልዩ የያዘውን እንዲሁም ሌሎች ጠቃሚ እነዚሁን አሁን ያደረኩላችሁን የኢንተርቪው ኩዌሽኖች የያዘ እንትን ምንድነው ሶፍት ኮፒውን በቴሌግራም ቻናሌ እለቅላችኋለሁ። ሰብስክራይብ ላይክ እና ሼር እያደረጋችሁ እዛ ውስጥ ቴሌግራም ቻናል ውስጥ እየገባችሁ መውሰድ ዳውንሎድ ማድረግ ትችላላችሁ ማለት ነው። ዋት አር ዩር ሳላሪ ኤክስፔክቴሽን ከተባላችሁ ምን ያክል ደሞዝ ትጠብቃለህ ነው። እንግዲህ ለዚህ ምላሽ የተሻለ ይሆናል ብዬ እኔ የማስበው ወይም ደግሞ እኔም የመለስኩት ተጠይቄ ምንድነው አስፐር ዘ ባንክ ስኬል አስፐር ዘ ኦርጋናይዜሽን ስኬል ነው። በቃ ምንድነው እንደ ተቋሙ የሳላሪ ክፍያ መጠን ቢከፈለኝ ደስ ይለኛል። እዚህ አስፐር ዘ ባንክ ስኬል ኦር አስፐር ዘ ኦርጋናይዜሽን ስኬል ብላችሁ መመለስ ትችላላችሁ ማለት ነው። ሌላኛው ዌር ዱ ዩ ዋንት ቱ አሳይን ነው። እንግዲህ ባንክ ክፍት ስራ ቦታውን ሲያወጣ የተለያዩ የስራ ቦታዎች የሰው ኃይል ሂውማን ሪሶርስ ስለሚያስፈልገው ነው ያወጣው። የሚያወጣው ደግሞ ክፍተት የሰው ኃይል ክፍተት የተፈጠረበት ቦታ ሌላ ቦታ ሊሆን ይችላል። ለዛ ቦታ እንግዲህ ያንን ለመሙላት ነው የሚያወጣው። ስለዚህ የት ብትመደብ ይሻልሃል ስትባል እዛው መኖሪያ አካባቢህን ብትጠቅስ ለምሳሌ እዛ ቦታ ክፍት ላይ ፈልጉ ይችላሉ። ምክንያቱም ከተማ ነው። ከተማ ዝውውር ብዙ ጊዜ ስለሚበዛበት ወደዛ ላይ ፈልጉ ይችላሉ። ስለዚህ በቃ እዚህ አካባቢ ነው የሚፈልገው ያንን ብንቀጥረውም እዛ ቦታ ፍላጎት የለውም ተብሎ ስለሆነ የሚታሰበው ዌር ዱ ዩ ዋንት ቱ አሳይን ከተባላችሁ የት መመደብ ትፈልጋላችሁ ስትባሉ በቃ ባንኩ የመደበኝ የትኛውን ቦታ ልሰራ ፈቃደኛ ነኝ፣ ፍላጎት አለኝ። ባንኩ የሰው ኃይል ክፍተት አለበት ብሎ የሚያስበው የትኛውም ቅርንጫፍ ቢመድበኝ በደስታ እሰራለሁ፣ ደስ ብሎኝ እሰራለሁ ብላችሁ ነው የምመልሱት ማለት ነው። የተሻለ በቃ ቤስት መልስ ይሄ ነው ማለት ነው። እና እነዚህን ይመስላሉ እንደነገርኳችሁ። ቻናሉን በደንብ እንዲያድግ እኔም ደግሞ እንድበረታታ ቻናሉን ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ ምንም ችግር የለውም። ጀስት በተኗን አንድ ጊዜ ክሊክ ማድረግ ነው። ሰብስክራይብ ላይክ አለቀ በቃ። እንደነገርኳችሁ ሁሉንም እነዚህ ማቴሪያሎቹን ባንድ አድርጌ ቴሌግራሙ ላይ አስቀምጣላችኋለሁ። ቴሌግራም ግሩፑ ላይ ይሄ የፈጠርኩ ግሩፕ አለ። አዳዲስ ልጆች
ይሄን እንደምታዩት ይሄን ቪዲዮ እንደምታዩት እርግጠኛ ነኝ። ስለዚህ ዲስክሪፕሽን ቦክስ የቴሌግራሜን ሊንክ አስቀምጥላችኋለሁ። ይሄን ቻናል ሰብስክራይብ እና ላይክ አድርጋችሁ ያችን ቴሌግራም ቻናል ሊንኳን ክሊክ በማድረግ ወደ ቴሌግራም ቻናሉ ጆይን ታደርጋላችሁ። እዛ ውስጥ እነዚህን ማቴሪያሎች በሙሉ የሲቢ ሚዥን ቪዥን ኮር ቫልዩ እና እነዚህን ሁሉንም አሁን ፓወርፖይንቱንም ሌሎችን ማቴሪያሎችን ይጠቅሟችኋል ያልኩትን በሶፍት ኮፒ አዘጋጅቼላችኋለሁ። እየገባችሁ ማውረድ ትችላላችሁ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ትንሽ ረዘም አድርጌዋለሁኝ ያው አስፈላጊ ስለነበር ነው። በትግስት ሁሉንም ጥያቄ በትግስት ሁሉንም እንድታዩት ጋብዣችኋለሁ። በእርግጠኝነት እነዚህን ጥያቄዎች በደንብ ተከታተላችሁ 100% ኢንተርቪያችሁ የተሳካ ይሆናል ማለት ነው። እጅግ አድርጌ አመሰግናለሁኝ። ቴንኪው። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ እንድታስቀምጡልኝ እላለሁ። አመሰግናለሁ።